ስፕሪንግ የለም እዚህ ውስጥ ወረድኩ ከመኪና አንድ ጊዜ ከወለጋ እየመጣው መንገድ ላይ ጉደር ስንደርስ ሹፌሩን አስቆሙት የወያኔ ወታደሮች አላሁ አክበር ካስቆሙት በኋላ የያዙት ዱላ ጥቁሩ ነው ታውቃላችሁ ኢብድብ የሚያክል ጥቁር ዱላ ይዟል የመጀመሪያ ልክ ሹፌሩ ሲወርድ እኔ ቁጭ ብዬ ያየው ነበር እኔም ነጋዴ ነበርኩኝ በዛ ሰዓት ሲወርድ والله የመጀመሪያ ልክ እዚህ ወገቡ ላይ ዱላውን ሲያሳርፉ እዛው ቁጭ ብዬ ማሰብ ጀመርኩኝ ያ አላህ ይሄ ዱላ ካረፈብኝ በፍጹም አልተርፍም አልኩኝ እዛው ቁጭ ብዬ አሰብኩና ተራው ደረሰኝ እነሱ ዋጋቸውን እየወሰዱ ሲወርዱ ተራው ሲደርሰኝ እዛው ቁጭ አልኩና አንድ ስፕሪንግ ከዚህ ውስጥ አወጣው ልክ አንድ ስፕሪንግ ሲቀንስ አልኩ ማለት ነው ስፕሪንግ የለም እዚህ ውስጥ ወረድኩ ከመኪና አዩኝ የለም እዚህ ውስጥ ስፕሪንግ የለም እጅ የለም አዩኝና እለፍ አሪፍ ወደዛ ሲደርስ ሳይ በፍጹም በቃ ስፕሪንግ የለም እዚህ እግር ውስጥ አንዱ ረጅም ነው አንዱ አጭር والله የሚገርማችሁ ነገር ያዱላ ቢያርፍብኝ ኖሮ አልተርፍም ነበርና ወደዛ ካለፍን በኋላ ሹፌሩ ይሄ ትክሻው ልክ በዱላው ልክ ከፋለ አጃኢብ ነው ያንን ሁሉ ተሻግረን ነው ዛሬ እዚህ ፊት ለፊታችሁ አንድ ስፕሪንግ ቀንሼ እኔ ዛሬ ቁሜ ማወራው እንዲህ ያልኩ ነው ያለፍኩኝ ማለት ነው አንዳንድ ጊዜ ብልጥ መሆን አለብህና ያው እቺ ተጠቅሜ ነው ኢንሻአላህ የሸወርኳቸው ለማለት ፈልጌ ነው